የያማልን አጭር የጀርባ ታሪክ ከማንበባችን በፊት የትናንት አስተዳደጋችንን እንመልከት። ሳንካ ከሌለው ጥሩ፣ ችግር ካለበት ግን ሰበቡን ትተን ቢያንስ አንድ ተሰጥኦ ላይ ጨክኖ መንቀሳቀስ ይገባል። እንኳን የዛሬን ወደ ኋላም ወደ ጎንም ሄደን ታሪክ እንቀይራለን። የላሚን ያማል ወላጆች በአስቸጋሪ ወቅት የረዷቸውን ሰዎች ውለታ ባለመርሳት ልጃቸውን በእነሱ ስም መሰየማቸው ለሰው ልጅ ማህበራዊ ህይወት እጅግ ጥልቅ የሆነ የሞራልና የህሊና ትምህርት ያስተምራል። የላሚን ያማል ወላጆች እሱን ከመውለዳቸው በፊት ከፍተኛ የገንዘብ ችግር ውስጥ ነበሩ። በወቅቱ የቤት ኪራይ መክፈል አቅቷቸው በሚቸገሩበት ጊዜ ላሚን እና ያማል የሚባሉ ሁለት ውድ ጓደኞቻቸው በገንዘብና በሀሳብ ትልቅ እርዳታ አደረጉላቸው። የልጁ አባት ሙኒር ናስራዊ በደረሰላቸው በጎነት በጣም በመደሰቱ በቀጣይ ወንድ ልጅ በወልድ በእናንተ ስም ይሰይመዋለሁ ብሎ ቃል ገባ። በዚህም ምክንያት ልጁ ሲወለድ የሁለቱን ደግ ሰዎች ስም በማጣመር ላሚን ያማል አሉት። ላሚን የጋምቢያ ዜግነት ያለው ሰው ሲሆን በሙያው በስፔን ውስጥ የታክሲ አሽከርካሪ ነበረ። ያማል የሞሮኮ ተወላጅ ሲሆን እሱም እንደዚሁ በስፔን ውስጥ የሚኖር የቤተሰቡ የቅርብ ጓደኛ ነበረ። በስፔን የባህል ሕግ መሰረት የአባትና የእናት የቤተሰብ ስሞች መጨረሻ ላይ ይጨመራሉ። ስለዚህ የላሚን ሙሉ ሕጋዊ ስም ላሚን ያማል ናስራዊ ኢባና ይባላል። ናስራዊ የሞሮኮ ተወላጅ የሆነው የአባቱ የቤተሰብ ስም ነው። ኢባና የኢኳቶሪያል ጊኒ ተወላጅ የሆነችው የእናቱ የቤተሰብ ስም ነው። ላሚን ያማል በስፔን ብሔራዊ ቡድን ውስጥ ቢጫወትም በማሊያውና በጫማው ላይ የሁለቱንም የአፍሪካ ሀገራት ባንዲራዎች ያደርጋል። ላሚን ያማል ጎል ሲያስቆጥር ሁልጊዜ በጣቶቹ 304 የሚል ቁጥር ያሳያል። ይህ ቁጥር ያደገበትና ቤተሰቦቹ በስደት የኖሩበት የደሃው ሰፈር ሮካፎንዳ የፖስታ ኮድ ነው። ከዚህ ምን እንማራለን ለሚለው ደግሞ ውለታን መመለስ በገንዘብ ብቻ አለመሆኑን፣ የምስጋና መግለጫ በአስቸጋሪ ጊዜ እርዳታ ሲደረግልን ውለታውን ለመመለስ የግድ ባለጸጋ መሆን አያስፈልግም። የትውልድ ታሪክን በበጎነት መቅረጽ መልካም አሻራ። ያማል ዛሬ በዓለም መድረክ ስሙ ሲጠራ የእነዚያ የረዷቸው ሰዎች ስም አብሮ ይከበራል። በችግር ቀን የደረሱልንን አለመርሳትም አንዱ መታሰብ ያለበት ነገር ነው። የበጎነት ዋጋ። እነዚያ ሰዎች ወላጆቹን ሲረዱ አንድ ቀን ልጃቸው የዓለም ኮከብ ይሆናል ብለው አልነበረም። በነጻነት ያደረጉት ደግነት ግን ዛሬ በዓለም ታሪክ ውስጥ ስማቸው በክብር እንዲነሳ አድርጎታል። መረጃውን አብርሃም ፀሐዬ ከአውድማ ስነ ጽሁፍና ጋዜጠኝነት ነው።